ይህ የምትመለከቱት እንግዲህ አባዱላ ሚኒባስ ነው። በተጨማሪም ሃይሮፍ የስራ ሚኒባስም አለ። እንዲሁም ኮስተር ሚኒባስም ተካቷል። እጅግ በርካታ አይነት ተሽከርካሪዎች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? ዛሬ ለሁላችሁም የሚሆን እጅግ በጣም ደስ የሚል መረጃን ነው ይዤላችሁ የቀረብኩት። በተለይ መኪና መግዛት አስበው ዋጋው አሳስቦት ከሆነ ወይንስ መቼ ይሆን የራሴ መኪና የሚኖረኝ ብለው ካሰቡ ይህ ቪዲዮ በእርግጥም ለእናንተ ነው። እንግዲህ በዛሬው ዕለት የጨረታ መኪናዎች ዝርዝር መረጃ ወጥተዋል። ከስራ ሚኒባሶች ጀምሮ መግቢያ ላይ እንዳያችሁት እጅግ በርካታ መኪኖች ከአነስተኛ ዋጋ ጀምሮ ለጨረታ ቀርበዋል። ውስን ቀናት ናቸው። የጨረታውን ሙሉ ዝርዝር መረጃ እስከ መጨረሻው ድረስ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ እንጋብዛለን። እንግዲህ ክቡራን ተመልካቾቼ ከሰሞኑ የጨረታ መረጃዎችን እየተከታተልክ አቅርብልን ብላችሁኛል። በዚህ በትንሹ ቻናል ላይ በተከታታይ እንግዲህ እንደዚህ አይነት የጨረታ ማስታወቂያዎችን እየተከታተልኩ እንዳደርሳችሁ አዎ ተከታትለህ አቅርብልን እያላችሁ በኮመንት ጻፉልኝ። እኔም እንግዲህ እየተከታተልኩ በየቦታው ያለውን መረጃ የማደርሳችሁ ይሆናል። በዛሬው ዕለትም እንግዲህ የኢትዮጵያ ጉምሩክ ኮሚሽን የጅጅጋ ቅርንጫፍ ጽሕፈት ቤት በተለያዩ ምክንያቶች በቁጥጥር ስር የዋሉ ተሽከርካሪዎችን በግልጽ ጨረታ ለሽያጭ አቅርቧል። ዛሬ በዚህ ቪዲዮ የጨረታው መስፈርቶች ምንድናቸው፣ እንዴት መሳተፍ ይቻላልና እንዲያመልጣችሁ ልታውቋቸው የሚገቡን ወሳኝ ነጥቦችን በዝርዝር እንመለከታለን። በቅድሚያም እንግዲህ እንደምንመለከተው በኮንትሮባንድ እየተያዙ በጉምሩክ ቁጥጥር ስር የዋሉ ተሽከርካሪዎች ናቸው። እነዚህ በምስሉ ላይ ሁሉም የምታዩቸው ማለት ነው። ጨረታው እንግዲህ የተጀመረው ከሚያዝያ 6 ቀን 2018 ጀምሮ ተሽከርካሪዎቹን በአካል ሄዳቸው ማየት ትችላላችሁ። ጨረታው ደግሞ እስከ ሚያዝያ 10 ቀን 2018 ድረስ ይቆያል። ይህ ማለት ለመዘጋጀት ጥቂት ቀናት ብቻ ነው ያላቸው ማለት ነው። በጨረታው ለመሳተፍ ማሟላት ያለባቸው ቅድመ ሁኔታዎችን ደግሞ እንመልከት። በመጀመሪያ ደረጃ ማንኛውም ኢትዮጵያዊ የሆነ የታደሰ መታወቂያ ያለው ሰው መሳተፍ ይችላል። ለመግዛት ለፈለጋችሁ መኪናውን የምትሰጡበትን ዋጋ 5% በሲፒኦ ማስያዝ አለባቸው። ይህ ማለት 1 ሚሊዮን ብር ብትሰጡ 50 ሺህ ብር በባንክ ማዘጋጀት እንዳለባችሁ ያስጠነቅቃል። ዋጋ የምትሰጡት ከቀረበበት መነሻ ዋጋ በላይ መሆን አለበት። ቅጹ ሞልታችሁ በታሸጉ ኤንቨሎፕ በተደረጉ ሳጥን ውስጥ ማስገባት ይኖርባችኋል ማለት ነው። ጨረታውን ካሸነፋችሁ በ5 ቀናት ውስጥ ክፍያውን ፈጽማችሁ መኪናውን መረከብ አለባቸው። ካልሆነ ግን ካሸነፋችሁ በኋላ በ5 ቀናት ውስጥ ካልከፈላችሁ ያስያዛችሁት 5% ሲፒኦ ለመንግስት ገቢ ይሆናል። ስለዚህ እርግጠኛ ሆናችሁ መጫረትም ይኖርባችኋል። ካላሸነፋችሁ ደግሞ ያስያዛችሁት ሲፒኦ ወዲያውኑ ይመለስላችኋል ማለት ነው። ማለትም የ50 ሺህ ብር ያስገባችሁት ተመላሽ ይሆናል። መስሪያ ቤቱ የተሻለ አማራጭ ካገኘ ጨረታውን በከፊል ሆነ በሙሉ የመሰረዝ መብቱ በሕግ እየተጠበቀ ነው። መኪናዎቹን ካሸነፋችሁ በኋላ ከግቢው ለማውጣት የሚያስፈልገውን ትራንስፖርትና ወጪ ራሳችሁ የምትችሉት መሆኑንም ይገልጻል። መኪናውንም እንግዲህ ከተረከባችሁ በኋላ ለሚደርስበት ማንኛውም ጉዳት መስሪያ ቤቱ ኃላፊነት አይወስድም። በመጨረሻም እንግዲህ ጨረታው ሚያዝያ 10 ቀን 2018 ከጠዋቱ 3:45 ታሽጎ በ4 ሰዓት ተጫራቾች ወይንም ህጋዊ ወኪሎቻቸው ባሉበት እንደሚከፈትም ያስነብባል። እንግዲህ አሸናፊው ከሰጠው ዋጋ በተጨማሪ 15% ቫት መክፈል ይኖርበታል። ይህንን በሂሳብ ውስጥ አስሉት። በጣም ጠቃሚ የሆነ ነጥብ እዚህ ላይ የተወሰኑ ተሽከርካሪዎች የቻንሲና የሞተር ቁጥራቸው የተመታባቸው ሊሆኑ ይችላሉ። እነዚህ መኪኖች መደበኛ ሰሌዳ ሊወጣላቸው አይችልም። ለነዚህ መኪናዎች የሚሰጠው የትራንስፖርት አገልግሎት ቀይ ምልክት ያለበት ሰሌዳ ነው። ይህ ማለት መኪናው መሸጥ ወይንም ለሌላ ሰው ማስተላለፍ አትችሉም ማለት ነው። ለራሳችሁ አገልግሎት ብቻ ነው የምትጠቀሙባቸው። ከመግዛታቸው በፊት የትኛው መኪና መደበኛ ታርጋ እንደሚወጣለትና የትኛው እንደማይወጣለት በሚገባ ማረጋገጥ ይኖርባቸዋል። ዛሬ እንግዲህ ይህ መረጃ እጅግ በጣም ወሳኝ፣ በተለይ ደግሞ በጅጅጋና አካባቢዋ ለምትገኙ ምክንያቱም እዛ አካባቢ መኪናውን በአካል ሄዳችሁ ቅርንጫፍ ጽሕፈት ቤቱ ማለትም በጅጅጋ ጉምሩክ ቅርንጫፍ ጽሕፈት ቤት ድረስ በአካል ቀርባችሁ መኪኖቹን ማየት የምትችሉበትን አጋጣሚ ማወቅ ትችላላችሁ። በእርግጥ
ጅጅጋ አካባቢ አልኩ እንጂ ከተለያዩ ቦታዎች እንዲህ አይነት የጨረታ ማስታወቂያዎችን እየተከታተሉ የሚሄዱ በርካታ እህት ወንድሞች ስላሉ ለእናንተም ጭምር የሚጠቅም መረጃ ነው ለማለት ያክል እወዳለሁ። እንደምታውቁት የጨረታ ማስታወቂያ እጅግ በጣም ጠቃሚና ጠቋሚ የሆነ ነው። ምክንያቱም አንድ ሰው መኪና ለመግዛት ባሰበበት ሰዓት እንዲህ አይነት ከአነስተኛ ዋጋ ጀምሮ ያሉ ተሽከርካሪዎች ጨረታ በወጣ ቁጥር መሳተፍ ይኖርባቸዋል። ይህንን እድል በፍጹም ሊያመልጣቸውና ልታስመልጡት የሚገባ ሐሳብ አይደለም። በዛሬው ፕሮግራማችን እንግዲህ ለብዙዎቻቸው ጥያቄ የሚሆን በተለይ ትንሽ ብር ይዛችሁ የመኪና ባለቤት መሆን ለምትፈልጉ እጅግ በጣም ወሳኝና ጠቋሚ የሆነ መረጃ ነው። እንዲህ አይነት መረጃ ደግሞ እየተከታተልኩ ወደ እናንተ እንዳደርስ ኮመንት ላይ እባክህ እየተከታተልክ አድረሰን ብላችሁ ጻፉልኝ። እኔም እንግዲህ እያነፈነፍኩ የጨረታ ማስታወቂያዎችን ወደ እናንተ አርማጭ ተመልካቾቼ የማደርስ ነው የሚሆነው። ነገር ግን ታውቁታላችሁ ይህንን መረጃ ለማግኘት እጅግ በጣም ከባድ ልፋት ስለሚጠይቅ ማለት ነው። እናንተም በኮመንት ላይ ገብታችሁ ብርታትና ጥንካሬን መስጠት ይኖርባችኋል። ይህንን ቪዲዮ ደግሞ ከ500 በላይ ላይክ ካደረጋችሁት እመኑኝ በዚህ 3 ቀን ውስጥ ሌላ ጨረታ ደግሞ እጅግ ጠቃሚ የሆነ ጨረታን የማመጣላችሁ ይሆናል ለማለት ያክል እወዳለሁ። ከሰሞኑ እንግዲህ የመኪና ዋጋ በሀገራችን ኢትዮጵያ እጅግ በከፍተኛ ሁኔታ ተጋኗል። ያ ማለት በሚሊዮኖች ጭማሪ አድርጎ የተለያዩ መረጃዎችን በዚህ በትንሹ ቻናል ላይ በትልቁ ከ74000 በላይ ተከታይ ባለው በጥሌ ቲዩብ ቻናል ላይ እንግዲህ እየለቀኩ እገኛለሁ። በተለይ አሁን ላይ በኤሌክትሪክ የሚሰሩ ተሽከርካሪዎች በተለያየ አይነት አማራጭ ለገበያ እየቀረቡ ይገኛሉ። ሌላው ከሰሞኑ መንግስት እንግዲህ በኤሌክትሪክ መኪና አስመጪዎች ዘንድ ጥብቅ የሆነን አስገዳጅ መመሪያ አውጥቷል። ይህም ተሽከርካሪዎቹን እንግዲህ ለገዢዎች ዋስትና የሚሰጥ ነው። እጅግ በጣም መልካም የሆነ ዜና ነው። ያላያችሁ ካላችሁ በትልቁ ቻናል ላይ በትናንትናው ዕለት ሰርቻለሁ መመልከት ትችላላችሁ። ምክንያቱም መኪና ገዢ ለሆናችሁ በኤሌክትሪክ መኪኖች ዙሪያ ማለት ነው ያ መረጃ እጅግ በጣም ጠቃሚና ጠቋሚ ነው። መለስ ብላችሁ መመልከታችሁን እንዳትረሱ ለማለት ያክል ወዳለሁ። ሁላችሁም እንግዲህ ቪዲዮን ላይክ ሼር እያደረጋችሁ ለበርካታ እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።